ከኢትዮጵያ ወንድ አስመጣለሁ ብላ ያዘች ሰጠች ብሯን ባልይ ወንድየው በሌላ ቪዛ ጨርሶ ብሯን ከወሰደ በኋላ ማሰላማ ብሎ ሌላ ሴት ጋር ሄደ መጣች እንደ መፍትሄ መከርኳት እኔ ሙኒትም መከረች ሁላችንም መከረን ጭራሽ ልጁን ካላመጣችሁ ሞቼ ይገኛሉ ልጁ ነው መምጣት ያለበት ከዛው መሲ ውጪ ስትላት መኪና ገባለሁ ብላ ፍሪላንስ አንሳት ይዛ እኮ ነው አሉ ያው ፖሊስ ተጠርቶ ምናምን ነገር እንዴ ረጁኛ ችግር እንግባ እንዴ ልንገርሽ ችግር እንግባ በራሳችን ዜጋ እንረዳለን ብለን ችግር እንግባ ንገሪኝ እስቲ አንደኛ መሲ ጋር ተቀምጣ ቆይታለች ይቺ ልጅ ብትገባ መኪና ውስጥ አስቢ ካንቺ ጋር ነው ምን የት ቆይታ ነው ምን ተባብሎ ነው የሚባል ነገር አለ ዲ ሰው እንዴት አንቺ በራሱ ዜጋ እንደዚህ ይጠቃል በራሱ አትሰማም የምትሰማ አይደለችም አሁን ሞጨላልፎ ይዟት ሄዳ ካላስ አንተ ደግሞ ቅማላም ቆይ አንተም ራሱ ካንዳንድ ነው የምትጠገረው እሱም ራሱ አንድ የቀረ የለም ሁሉንም ነው የሰጠነው የት አባታችሁ እናንተን እዚህ እየተገረረ ፈጣሪ የራሳችሁን ሀገር አበላሽታችሁ መጣችሁ የኔን ተጀምሩ ወይ ሴቷ አይጠነቀቅ ከእንደዚህ አይነት ነገር ከደረሰባችሁ በኋላ ልበልሽ ረጁ እሱቅሽ መጥቶ በመኪና ውስጥ ሲገባ ረጁ ባላይዲ ልጅቷ ባላይዲ ሰው አይዲ ያለው መብቱን አያስከብርም እንዴ ባላይዲ ሰው ወረቀት ያለው ወረቀት የለኝም ብላለ ያሸውዳል ፖሊስ ለእናንተ የለኝም ነበር ያለችው ማሬ ልጁ ልጅ መሰለሽ እንዴ ረጁ ዝግባ ነው እንዲህ የሚያክለው እንዲህ ብታይው ለካ አሰልጣኝ ነበር አሉ አገሩ ላይ የስፖርት አሰልጣኝ ይሄን ነው የሚያክለው ማሬ እንዴ ወዴት ትችላው ነው አንዳች ነው እኮ የሚያክለው ማሬ አንዳች አረጋሽ ትሙት ነው የምልሽ እመቤቴ ረጁ አትሳቂ ማርያምን እኔ ይኸው አንጀቴ ድብን ከዚህ ተነስቼ ሻርጃ መሲ ማለት እኔ አረጋሽ ትሙት በጣም ነው የምወዳት ግን በዚህ አይነት ችግር ውስጥ እንድገባ አልፈልግም ገባሽ አንዳች የሚያክል አንዳች ረጁ አንዳች ይሄ እንደው እንዴ ብዬ ልንገርሽ ይሄ ዝግዬ እዛ ወስዶ ይቀጥቅጥ ቂጥህን አረና ብላ አንተ ማትረባ ቆሻሻ የሰው ቆሻሻ የለቀቀው ፎቶ መሰለሽ ደግሞ ካላስ ስራ ይልስራበት ጥያቄ ስትፈልጉ ሰዓት አለኝ በሰዓት ትገባላችሁ እዚች በር ላይ ከመጣችሁ ግን ውርድ ከራስ ነው አዎ ጁዬ አዎ ሙሉ ነገሩ እንዳለ ሁሉ ነገሩ ነው የወጣው ልንገርሽ ስልኩ ሴፍ ሲደረግ ሁሉ ነገሩ ነው የወጣው አንቺን ጣልፎይታል ወዴና እኔ ሴትዮ እኔ ሸኝና አስመጭና ከፋፈል ሸኝኛ አትበይኝ መዳም ቤት ሽንት ቤት ልታጥቢ ነው የመጣሽው መዳም ቤት እጠቢ ሽንት ቤት ከልጁ ጋር እኔ ያልክሽም ሲጀነጅናት ወንድሟ ነኝ ብሏት ሆነን ጠይቁልኝ እኔ ይሄን ልጅ አላቆም በፎቶ ነው ያሳየሽኝ ፈጣሪ ሆይ ትግስቱን ስጠኝ ማሪ ሲያወራሽ ወይ ዛሬ ኖሮሽም ገብተሽ ከባድ ነው እንደኔ መስተካከል ያለበት ነገር ይስተካከልልሽና ስራሽን ጀምሪ ገባሽ ይሄ ቀን ያልፍና ነገ ሌላ ቀን ነው እኔ እንደ እህት መመክርሽ መስተካከል ያለበት ነገር ካለ እናስተካክልልሽና ተጋግዘን ስራሽን ገብተሽ ስራሽን ስትሰሪ አሁን ቁጭም ስላልሽ ነው ነገርም የምታብሰለሲው ገባሽ ስራም ስለሌለሽ ሰው ጋርም ስለተቀመጥሽ እጅሽ ላይም ሳንቲም ስለሌለ ለዛ ነው የሚከፋሽም እንዲም የምትሆኚው ስራ ብትጀምሪና ማዳም ቤት ብትገቢ ግን ስራ ላይ ስለሆንሽ ልጁም ስለበላሽ ብር አታስቢም ነገሮችም እንደዚህ ቶሎ አይከፉሽም ገባሽ ስራሽን ጀምሪ አገር መመለሱ ኢኳል ዜሮ ነው ምንም ነገር ከዚህ ባሰ ነው የሚመጣብሽ ከኢማራት የተሻለ ሀገርም የትም አትጂ ሌላ ሀገር ሄዳለሁ ላልሹ ከዚህ ሀገር የተሻለ የሴት መብትም ያለበት ዛሬ እህቴ አንቺ ህጋዊ ስላልሆንሽ እንጂ ህጋዊ ብትሆኚ ኖሮ ከባድ ደረጃ ልጁ ማድረስ ትችያለሽ ስለዚህ እኔ እንደ እህት መመክርሽ ነገር ነታሚም እነመሲም የሚሉሽን ስሚና ስራ ይፈለግልሽ ጸጉርሽን ተስተካከይ እንደ ሴት ተሰሪ ቀሚስሽን ልበሺ ነገሮችሽ ይስተካከሉ ስራሽን ግብት ብለሽ ተደብቀሽ ስራሽን ስሪ ገባሽ ነገ እጅሽ ላይ ገንዘብ ሲኖር ብታወሪ ትደመጫለሽ ዛሬ ጥሎሽ ሄደ ወንድ ይፈልግሻል አሁን ማጣት ነው አንገትሽን እያስደፋሽ ያለው ዋጋ የከፈልሽበት ሰው ሄዷል መሄዱን ደግሞ እመኝ በቃ እግዚአብሔር ላንቺ ያላለውም ዋጋ ከፍለሻል ሄዷል ዋጋሽን ደግሞ ፈጣሪ ላንቺ ከፍልሻል ለዛ ማድረግ ያለብሽ አንድና አንድ ነገር
እርግፍ አድርገሽ ለፈጣሪ ስጪ ተይና ስራሽን ስሪ። በቃ ያለው አማራጭ ይሄ ነው። አንቺ በወንድ ብርሽን ተበልተሽ አሁን እዚህ ጋር ታሜናልሽ፣ መሲናልሽ፣ እንትናናልሽ፣ ኢጃዛ ቤቶቹናልሽ ማንንም ብትጠቅሺ ማንንም ተወቃሽ አይሆንም በዚህ ጉዳይ ገባሽ ማሪ? ማንንም ደግሞ እግርና እጅ ላለው ለጤነኛ ሰው ያውን በእንደዚህ አይነት ኬዝ ለመጣ ሰው ይህም ህዝብ ብር አዋጣ ቢባል ለጤነኛ አይደለም ለታመመው ማዋጣት አቅቷቸዋል። አልጋ ላይ ተኝተው በዳይፐር የእግዚአብሔር ምህረት የሚጠባበቁ አሉ። አንድ ቀን መብላት ያቃተው ሰው አለ። አንቺ የሰለጠነ ሀገር ጥሩ ሀገር ቁጭ ብለሽ ስራ አልሰራም ተባብራችሁ ሸኙኝ ከባድ ነው። ለታመመ ለተሰቃየም መላክ አቅቶታል ህዝቡ። ስለዚህ ጥንክር በይና ልብሽን በልብሽ ምከሪ። ቶ ማድረግ ያለብሽ አንድና አንድ ነገር ማሬ ራስሽን አበርቺና ስራሽን ግቢ፣ ጸሎትሽን አድርጊ። እግዚአብሔር ሁሉንም ለእግዚአብሔር ታዩ። አንድና አንድ እኔ የምነግርሽ ለእግዚአብሔር ታዩ። ፍቅርም ካለብሽ እግዚአብሔር የቀረው ፍቅር ውስጤም ካለ አውጣልኝ በይ። አይኖ መበላት ያማል፣ መካድ ያማል፣ ያመኑት ሲክድ ያማል። ስሜትሽ ህመምሽ ገብቶኛል፣ ግን ምንም መፍትሄ የለው። መሲጋ ብትመላለሽ ታሜን እንትን ብትዩ ይሄ ልጅ ፈልገን አምጥተን አብረን አናረግሽም። የተበላሹ ህጋዊ ነገር አይደለም። በህግም ብትጂ የዚህ ሀገር መንግስትም የተበላሹን ብር አያስመልስም። ከተሳሳትኩ ታሜ ያርመኝ። ፈልገሽ ፈቅደሽ ሁለታችሁ የጨረሳችሁትን ነገር የዚህ ሀገር መንግስት በምን ማስረጃ በምን መረጃ ነው የሰጠሽው? ጠይቆም አያስመልስልሽም። ቪዲዮ ላልሹም እንግዲህ እስከሰማው ድረስ በራስሽ ቁጥር በራሴ ስልክ ነው የተፖስተው፣ እሱም ቢፖስተው ማለት ነው። ስለዚህ ዞሮ ዞሮ ነገሮች ወደ አንቺ ስለሚያመሩ እኔ እንደ እህት የምነግርሽ ስራሽንና ስራሽን ጀምሪ። የሚታገዝ ነገር ካለ ስራሽን ለመጀመር እናግዝሽ ሁላችንም። ከታችም ያለው ሰው ህዝቡ የማዳም ቅመሞች አይጨክኑብሽም። 150 ያግዙሻል። ግን ስራ ለመስራት ብር ተሰብስቦልሽ ግን አገር ለመግባት አይደለም። አገር መግባት ያለባቸው የታመሙ የሚበሉት ያጡ በየኢጃዛ ቤቱ ስቃይ ላይ ያሉ ብዙ እህቶች አሉ። ይሄንን በጭንቅላትሽ አስገቢ። አንቺ አገር ልትሄጂ ብር የሚያዋጣ ሰው የለም ጤነኛ መስራት እየቻልሽ። ስለዚህ ፍቅር ነው ያደነዘዘሽ። ፍቅሩን ከውስጥሽ አውጪና አላማሽንና ኢላማሽን አስቢ። ነገ ሲኖርሽ ይመጣል። ነገ ይፈልግሻል። አለቀ። የዋልሽውን ውለታ የከፈልሽውን ነገር ለምትወጂው ሰው ህይወት ስትጠይቀው በኢትዮጵያ ስንት ሰዓት ነው ግን ስትለው ቶሎ ብሎ ቪዲዮን አቋረጠው እየቀረጻት ማለት ነው። እንደዚህ አይነት ቆሻሻ ወንዶች እኔ ምንም ቢደረጉ እኔ አሁን ታሜ እኮ በህግ ሲይዘው እኮ ይሄ ልጅ እንደሚቀጣ እኮ እርግጠኛ ነኝ። ግን ደግሞ አሁን የለችም አይደለች እንድትጠነክር ነው የምፈልገው። ጎበዞና እንድትሰራ ምናምን ነው። አሁን እቺ ልጅ ሂጂ ወደ ሀገር ተብላ ሄዳ አገር ቤትም የባሰ ነገር ነው የሚጠብቃት። ከየመራት የተሻለስ ሀገር የት ነው የምትሄደው? ሌላ ሀገር እንዳለው አይደል? ስራ እንድትገባ ማድረግ ነው እንጂ ይሄ ዝም ብሎ ሽሩሩ ምናምን ነው። እንደዚህ አይነት ንፍጣም ወንድ ከውስጥሽ እንዲወጣ ማድረግ። ልጅቷ ምንድን ነው ያለችው ቅድም? እኔንም እሱንም ላኩኝ ሁለታችንንም ወደ ሀገር ላኪኝ አለችኝ። ይሄንን ልጅ እኔ ጎትቼ ምልከው እኮ ወይ ምልክ ሰው እኮ ብሆን ወይ ደግሞ እንጂ ይሄን ራሴን በገደልኩት እኮ። ይሄን እንደዚህ አይነት ቆሻሻ ወንድ ማለት ነው ሴት ልጅ በዚህ ደረጃ የሚያረክስ ወንድ። እናንተም አትጠነቀቁም። ሶሻል ሚዲያ ላይ ላገኛችሁት ወንድ ነገ ለማይሆናችሁ ተስፋ ለማይሆናችሁ ወንድ በዚህ ደረጃ ነው ዋጋ የምትከፍሉት። ይሄው ብትሰሙ ጥሩ ነው አይደለም? ፍቅረኛችሁን ወንድሞቻችሁን አታምጡ እዚህ ሀገር። ሁሌ ነው የምትባሉት፣ አትሰሙ። እች ልጅን ወደ ሀገር ግቢ ብዬ ምትኬት እኮ በቄን ብጠራ አንድ ትኬት ይሰጣታል። ወደ ሀገር ትገባለች። ሀገር ከገባች በኋላ ወይ ታብዳለች ወይ ለነገሩ። ልጁን በጣም ነው የምታፈቅረው። ህታ ስክሪን የስልኳ ስክሪን ልጁ ነው። አሁንም ማሪት የተገላለጠችው አልጋ ክፍል ነው። አልጋ ክፍል ጆንያ ለብሳ አትሆን ታዲያ ትገላለጣለች እንጂ ንስሐ አባቷ አይደለ ለይተኙ ነው አይደል የገቡት። ለምን አትገላለጠው? ለምን ተገላለጠች? እና ታዲያ ስርዓተ ጸሎት ሊያደርጉ ነው እንዴ የገቡት አልጋ ክፍል? እኮ ምስቁ ልጆች ምንድነው የሚያስቃችሁ? ሰው ቁጥል ብሎ እያወራ ኦኬ። ወደ ኢትዮጵያ ስልክ መላክ የምትፈልጉ ዲስካውንት የወጣ ስልክ አለ። 550 ሲሸጥ የነበረው ስልክ 5